إله إلا الله ما لنا رب سوى إخواني እኛ መሬቷ ላይ ሳንዘራበት ምንም እንደማታበቅልልን አውቀን ጥንቃቄ እንደምናደርገው ሁሉ አላሁ ሱብሓነሁ ወተዓላ ወከዛሊክ ረህመቱ የሚያካብበን ሰዎች ካልሆንን በረህመቱ ውስጥ አስገብቶ ስለማያሳልፈን ካሁኑ ጥንቃቄ ልናደርግና ክብደትና ቦታ ሰጥተን በመንፈሳዊ ጉዳያችን ላይ አወለን ልናውቅ ይገባል ثانيا ያወቅነው ነገር ወደ ተግባር ልንቀይር ይገባል በርግጥም አላህ ወዘወጀል በረህመቱ የሚከልላቸው በረህመቱ ለመከለል የሚያስፈልገውን መልካም ሥራ ይሰሩትን እንጂ አለመልካም ሥራ በባዶ ምኞት የሚዳክሩትን አይደለ እንዲያሉ የዋሰዎችም ካልማወቅ ማሳቸው ላይ ዘሩት የዋህነታቸው ያፈራላቸውን ቁጭት እንጂ በርግጥም ሌላ ያተርፉም በበልግ ጊዜ ወይም በክረምት ዘር መዝራት ሲገባቸው ችግር የለውም አላሁ ሱብሓነሁ ወተዓላ የፈለገ እንደሆነ እኔ ባልዘራም መሬቴ በአላህ ረህመት ጤፍ ታመርትልኛለች ብሎ እንደሚጠብቅ ሞኝ ገበሬ እንደማለት ነው لا إله إلا الله ما لنا رب سوى በርግጥም ጌታችን አላህ ሱብሓነሁ ወተዓላ ጥሩና ደግ የሆኑ ቅን ባሪያዎችን እንደ ደግነታቸው ላለመክፈል ስስትን ይሙጥኛል ጌታም አይደለ በርግጥም ቸርነት በርሱ በቃች እናም የነዚያን ደግ ሰዎችን ህይወት በዚህኛውም ሆነ በመጪው ዓለም የተመቻቸችና የተገራች ያደርግላቸዋል ክፋትና እርክስናን ከልቦናቸው ጽላት ሞልተው በተግባራቸው ያበዙትን ሰዎች ደግሞ እንደየክፋታቸውና እርኩስነታቸው ፊዱንያ ወላኺራ ተገቢውን ቅጣት ሊቀጣቸው የገዛ ነፍሳቸውን በድለዋልና ወሰነባቸው ይህንንም እውነት ሙስሊም ረሂመሁላህ በዘገቡት በተከታዩ ሐዲስ ላይ እናገኛለን ሁዘይፋ ረዲየላሁ ዐንሁ ወአርዳህና አቡ መስዑድ ረዲየላሁ ዐንሁ ተሰብስበው ያሉ ሁዘይፋ እንዲህ አሉ ረጁሉን ለቂየ ረበህ ነብዩ ይሄ ከነብዩ ያገኙት ሐዲስ ይመስላል ሰውየው ከአላሁ ሱብሓነሁ ወተዓላ ጋር ተገናኘ ሞቱ አሉ فقال ما عملت ለመሆኑ ዱንያ ላይ በነበርክበት ጊዜ ለኔ የሰራኸው ለኔ ስትል የሰራኸው ጥሩ ስራ ምንድነው ብሎ ጠየቀው አላህ አሉ ምንም የሰራሁት ኸይር የለም ያ ረብ ኢላ አንኒ ኩንቱ ዛማል እኔ والله ነው ላንተ ስል የሰራሁት ኸይር ስራ ምንም የለኝም ግን ሀብታም ነበርኩኝ አሉ እና ለሰዎች አበድርና ያበደርኳቸውን ሰዎች እንዲከፍሉኝ ጠይቃቸዋለሁኝ አሉ እና ሰውየው መክፈል የሚችል ሆኖ ያገኘሁት እንደሆነ ያበደርኩትን ብር እቀበለዋለሁ መክፈል የማይችል ሆኖ ያገኘሁት እንደሆነ ደግሞ አልፈዋለሁኝ ወይ ስታገኝ ተሰጠኛለህ እለዋለሁኝ ወይንም ጭራሽ የማያገኝ ከሆነ خلاص አትጨናነቅ ይቅርብ ይያለሁኝ ብዬ አልፈዋለሁኝ አለ የዚያኒ አላሁ ሱብሓነሁ ወተዓላ አንተ ደግ ሰው ነበርክና ትናንትና ምድር ላይ ለምስኪኖች እየተባበርክና እያዘንክ ነበርና በማዘኑ ረገድ ደግሞ ከኔ በለጠ ማዘን የሚችል ማንም ስላልሌለ እኔም ይቅርብ ይያለሁኝ ብሎ ያልፈዋል አሉ ሁዘይፋ ለምን አልጀዛኡ ሚን ጂንሲል አመል ነውና لا إله إلا الله ما لنا رب سوى አላህ Subhanahu Wa Ta'ala ሲፈጥረን አንዳችንን እንድናገለግልና እርስ በርሳችንም እንድንተባበር አንዳችንን አሚር ሲያደርግ ሌላችንን ደግሞ ተከታይ በማድረግ በደረጃ አበላልጦናል ታዲያ ሁላችንም ቢሆን በየደረጃችን የሰውን ሐቅ ያልጠበቅን እንደሆነ ነገ ከአላህ ፊት ስንቀርብና ስራችንን ስንተሳሰብ ሚዛናችን ይጎላል ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ምን ይላሉ وكذلك مسلم بذجبت حديث لي قال اللهم من ولي من أمر أمتي شيئا فرفق بهم فارفق به ومن ولي من أمر أمتي شيئا فشق عليهم فاشقق عليه يا سلام نبي صلوات ربي وسلام عليه عندك أن دعاء درجو اللهم جتايهي من ولي من أمر أمتي كان يهز سلطان الله سأتوت يسوتشن قداي لما فصم سلطان لا يتقمط سو فرفق بهم سلطان لا ሆኖ ከበስተስሩ ላሉ ሰዎች የሚያዝን ሆኖ ያገኘህ እንደሆነ ጌታዬ ፈርፎቅ به اذنለት يا ربي ومن ولى من امر امتي شيئا فشق عليهم سلطان ستهو ستابقا
ከበስተስሩ ያሉ ሰዎችን ደግሞ የሚያስቸግራቸው ከሆነ ከኔ በላይ ማንም የለም ብሎ የሚያስራቸው የሚገላቸው የሚገደበድባቸው የሆነ እንደሆነ የሚያጨናንቃቸውና ህይወት እንዳትግራራ የሚያደርግባቸው ከሆነ ፈሽቁቅ ዐለይ ያ ረቢ አንተ ደግሞ በማጣበቁ ረገድ በማጨናነቁ ረገድ መሰል የለህምና ትችላለህና ለምስኪኖቹ አንተ ተበቀልላቸው ያንን ሰውዬ አንተ አጨናንቀው እዚህኛውም ዓለም ላይ እዛኛውም ዓለም ላይ የተጨናነቀ ህይወት እንዲኖር አድርገዋል ለምን እሱ ባሪያዎችን ሲያጨናንቅ ነበር አላሁ Subhanahu Wa Ta'ala ደግሞ የበላይ ነውና እሱን እንዲያጨናንቀው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ وكذلك ከበስተስሩ ላሉ ሰዎች የሚያግራራ ሰው ደግ የሆነ ሰው አላሁ Subhanahu Wa Ta'ala ፈርፉቅ به እዘነለት አንተ እንደው ራራለት ለባሪያዎች የሚራራ ሆኖ ያገኘው እንደሆነ አሉ لا إله إلا الله ما لنا رب سوى እናም ደግነት ለራስ ሲጠቅም ክፉነትም ዞሮ ዞሮ ራስን ይጎዳል ስለዚህም ከደግነት ክፋትን ይመረጠ በዚህኛውም ሆነ በመጪው ዓለም የገዛ ነፍሱ ላይ ከፋባት በርግጥን ደግነትን የመረጡት ደግሞ ኸይር የተበጀላቸው ናቸው ለምን ቢባል ሁሉም የጁን ሁሉም የሥራውን ያገኛልና ይህንንም እስላም ያስተምረናል ረሱል ሰለላሁ ዐለይሂ ወሰለም ሁሉም እንደየሥራው እንደሚከፈለው በጥሩ ምሳሌ እንዲህ ሲሉ መክረውናል قال نبي صلوات ربي وسلامه عليه منالو كأشوح عنب እንደማይመረተው ሁሉ አሉ ያ ሰላም በጣም ደስ የሚል ምሳሌ አይደል እሾህ عنب አይመረትበትም اخواني عنب የሚመረተው ከعنب ሐረግ ነው ከእሾህ የሚመረት ኸይር የለም እንደዚያውም ከእሾህ عنب እንደማይመረት ሁሉ كذلك لا ينزل الابرار منازل الفجار ደጋጎች እኮ የእርኩሳኖችን መንደር አይኖሩባትም አሉ ደጋጎች የራሳቸው የሆነ መንደር አላቸው እርኩሳኖችም የሆነ የራሳቸው የሆነ መንደር አላቸው كما قال الله سبحانه وتعالى إن الأبرار لفي نعيم وإن الفجار لفي جحيم أبرارዎች እኮ ኒዕማ ተድላበተሙላበት ጀነት ላይ ነው የሚኖሩት ፉጃሮች ደግሞ እርኩሳኖች መጥፎች እኮ የሚኖሩት ድቅድቅ ጨለማ በሆነው ጀሃነም ውስጥ ነው የሚኖሩት አለ ስለምን የተባለ እንደሆነ መንደራቸው ይለያያልና አለ አላሁ Subhanahu Wa Ta'ala وكذلك النبي صلوات ربي وسلامه عليه የነዚህ ሁለት ሰዎች መንደራቸው እጅግ በጣም ይለያያል አሉና ምርጫውን ለኛ ተውት فسلكوا اي طريق شئتم የፈለጋችሁትን መንገድ ቅደዱና ተጓዙበት አብራር ደግ መሆን የፈለክ እንደሆነ የደጎቹን መንገድ ቅደድና ቀጥል ፉጃር ወይም መጥፎ ሰው እርኩስ መሆን የፈለክ እንደሆነ የመጥፎቹን መንገድ ተከተል ምርጫው ላንተ ነው አሉ فأي طريق سلكتم وردتم على أهله የትኛውንም መንገድ የተጓዛችሁ እንደሆነ ሄዳችሁ እነዚያ የሰዎቹ መንደር ትዘልቃላችሁ ማለት የፉጃሮችን መንገድ የጀመራችሁ እንደሆነ እርኩሳኖች መንደር ትዘልቃላችሁ የደጋጎችን መንገድ የጀመራችሁ እንደሆነ ደግሞ ወደ ደጋጎቹ መንደር ትዘልቃላችሁና ምርጫውን ለእናንተ ትቻለሁ ሁለቱም መንገድ ክፍት ነው የፈለጋችሁትን ተጓዙ አሉ ማለት ደግ መሆን የፈለገ ደግ ይሁን ክፉ መሆን የፈለገ ክፉ ይሁን ለምን ያላችሁ እንደሆነ الجزاء من جنس العمل نونا لا إله إلا الله لا إله إلا الله لا إله إلا الله ما لنا رب سوى ከቀደሙ ሰዎች እንደውለሞች አገላለጽ የሰው ነፍስ እንደ ዶሮ ነፍስ የቀለለችለት አርመኒና ገዳይ ሰው ነበራሉ ስሙ የሱፍ ይባላል የፈለገውን ያርዳል የፈለገውን ይተዋል ለክኛ ለባል ዶሮ ለማረድ እንደማንሰጋ ሁሉ ያኔ የሱፍም ለሰው ነፍስ አይሰጋም ነበር ከለታት አንድ ቀንም ሰይድ ኢብኑ ዙበይር ረሂመሁላህ ወደ የሱፍ ዘንድ ለመታረድ ቀረቡ ያኔ የሱፍ በጣም ጨካኝ ሰው ነበርና እንዲህ አላቸው اختر لنفسك أي قتلة تريد أن أقتلك يا سعيد لراسك من عينة مموت النوم متمرطو انديت عينة مقدلين اندقاله نوم متمرطو لراسك مرد عليه مالك مسكال نوم متفلقو ويس الجبره تكتاسفونا تقرارطو مموت نوم متفلقو وينس أنقتهن انداوردو نوم متفلقو
ወይንስ ተቀጥቅጠህ መሞትን ነው የምትፈልገው ብቻ እንዴት አይነት ሞት እንዴት አይነት መግደል እንገልህ ነው የምትፈልገው ለራስህ የምትፈልገውን አሟሟት ምረጥ አለው አላህ ራሱን አስመርጦ ሊገለው ማለት ነው ከዚያ سعيد بن جبير من العلماء نبرونا وكذلك من الحكماء طبب يتمولوا سو نبرونا من قالوا فقال بل اختر أنت لنفسك يا حجاج لا نا حجاج هو راسك لنفسه مرت انجا لأن اني كم تاسمرطين راسك يممچهن موت راسك مرت يا امامات سلطون انت لراسه راسه مرت قالوا كيف انديتا يمتموتو እኮ አንተ ነህ እኔ አይደለሁም ማለት فوالله قالوا سعيد ناچو እንግዲህ فوالله لا تقتلوني قتلة إلا قتلك الله مثلها يوم القيامة الله أكبر والله بأملاكي ملالهين أنت زاري أنين يمتقلين أجدادا نجا الله سبحانه وتعالى ሳይጨምር ሳይቀንስ ራሱን አገዳደል ቢጀልህ እንጂ እንዲያው በዋዛ የሚቀር እንዳይመስልህ እኔን መስቀል የፈለክ እንደሆነ ስቀለኝ ነገ ቂያማ ቀን በህዝብ ፊት ትሰቀላለህ መቆራረጥ የፈለክ እንደሆነ ከታትፈኝ ነገም አንተ በህዝብ ፊት ትከታተፋለህ ለምን الجزاء من جنس العمل ነውና አሉ ጁበይር ረሂመሁላህ اذا ايها الاحبه ታዲያ የምንሰራውን ስራ አላሁ عز وجل ሳይቀንስ ሳይጨምር የሚከፍለን ከሆነ የትኛውም ሰው ጀሃነም መግባትን የሚፈልግ የለም እخواني የትኛውም ሰው ሸቂይ መሆንን የሚፈልግ የለም እخواني ስለዚህ ጀነትና ጀሃነም ሁለቱም ተዘጋጅተው እየጠበቁ ነው ያሉት ጀነት ለደጋጎቹ ጀሃነም ለእርኩሶቹ እርኩስ ነው ደግ ነው መሆን የምትፈልገው ከተባለ እኔ ደግ ነው እንጂ መሆን የምፈልገው ይላል በምኞት አይደለም ነገሩ በተግባር ነውና ወደ ተግባር ምኞታችንን እንቀይረው ነው ምለው አላሁ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን وصلى الله على نبينا محمد وعلى آله وصحبه أجمعين لا إله